እኔ አንዳንድ ሰዎች ወደ እስልምና ስትመጡ እንደው ለሰው ብላችሁ ነው ወይስ አንድ አላህን አውቃችሁ ነው የምትመጡት? እኔ የሚገርመኝ ነገር እኮ ይሄ ነገር ነው። እኔ እኮ ብዙ ጊዜ ስናገር አሰሙኝም። እስልምና አንደኛ ለመጠጥና ለሽርሙጥና አይሆንም፣ እስልምና እስር ቤት ነው ብዬ ከዛሬ 2 ዓመት በፊት ስለ እስልምና በደንብ አድርጌ አውርቻለሁ። በተጨማሪ ደግሞ ይሄ ሰው በቀን 5 መታጠብ ሰለቸው፣ በቀን 5 ውዱ ማድረግ ሰለቸው። ምክንያቱም በመጀመሪያ ራሱ አላሁ ሱብሓነሁ ወተዓላ ከልቡ ስላልተቀበለ ማለት ነው። ከልቡ ቢቀበል ኖሮ አላህ ኢማንን ይሰጠው ነበር። ከልቡ ስላልተቀበለ አላህ ኢማንን ከለከለው ማለት ነው። ይሄንን ስለማቅ አሁንም ወደ እስልምና የምትመጡ ሰዎች ገንዘብ ፈልጋችሁ ሳይሆን ጥቅም ፈልጋችሁ ሳይሆን ነገ ከእሳት እንድናለን በአንድ አላህ ሱብሓነሁ ወተዓላ ብቻ እናምናለን። ሰዎች የፈለጉ ብሉ አንቀበልም ማለት አለባችሁ። ገባችሁ አይደለ? የሰውን ኮመንት የምትከታተሉ ከሆነ ሙሉ ለሙሉ ከእስልምና ወጣችኋልና ተው ስታምኑ ለገንዘብ ብላችሁ አትምጡ። በትክክል እመኑ። አላሁ ሱብሓነሁ ወተዓላ ይሰጣችኋል። ጠይቁ ይሰጣችኋልና። ገና ለገና በወንድም አሳበ ለመውጣት በመጀመሪያ ራሱ አልተሳካልህም እንጂ ለመውጣት ፈልገ ነበር። አሁን እቺን ሰበብ አገኘ። ሰዎች የሆነ ነገር አሉ። ከወንድሜ ጋር ከመሞት እኔ ለቤተሰቦ ቀርቼ ወንድሜ አንተስ ምንድነው? ምን ማለት ገዳዩስ ማን ነው? በዳዩስ ማን ነው? አራ አንዳንድ ሰዎች እከከቱኑ በአላህ አልহামዱሊላህ። አላህ በመጀመሪያኛ ራሱ ኢማን ሰጥቶናል፣ እስቲቃማ ሰጥቶናል። በእምነቱ ላይ እምነቱን እንድንማር እንድናውቅ አድርጎናል። ለዚህ ደግሞ አላህን አልহামዱሊላህ ረቢል ዓለሚን ህይወቴን በሙሉ ለሱ ምስጋና አድራለሁ ማለት ነው ኢንሻአላህ። እንደናንተ አይነቱ እንደ ገለባ ከላይ ላይ አስቀምጠ ሙስሊም መስለ ሰላይ አራዑዙ ቢላህ። ያንተ ጌታ ገንዘብ ጠይቀ አልሰጠህም። ከዛ ወደ እስልምና መጣ። ገንዘብ ስታገኝ ደግሞ አላህ ገንዘብ ሲሰጥ የሆነ ነገር ለቃቀምክ ወጣ ከእስልምና። እንደዚህ አይነት ሰው ለጴንጤውም አይሆንም፣ ለኦርቶዶክስም አይሆንም፣ ለሙስሊምም አይሆንም። ይሄ ለገንዘብ ብቻ እምነቱን የሚሸጥ ሰው ነው። እንደው አላህ አሳዝናችሁም፣ በአላህ አላህ አሳዝናችሁም። ረህመቱ እዝነቱ ለባሮቹ እስቲ በምን ልባችሁ ነው ከእስልምና የምትወጡት? በአላህ አራኡዝ ቢላሂ ሚነ ሸይጣን ረጂም። ያ ረብ አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን። ትናንትና ከሰው በታች እንደሆንኩኝ አውቃለሁ። ዛሬ ግን ከሰው እኩል አድርጎኛል አላህ። አልহামዱሊላህ ረቢል ዓለሚን ከሰው እኩል ሆኛለሁ። ያ አኺ ግን እስላም ውስጥ ገብታችሁ ከእስልምና ስትወጡ እንደው ጀሊሉ ያ ረቢ በምን ልባችሁ ነው የምትወጡት? አላህን አግኝታችሁ እስልምናን አግኝታችሁ እንዴት ተሻላችሁ? እንዴት እንደው ልባችሁ ራሱ እንዴት ፈቀደላችሁ? እኔ እኮ ያ ረብ አልহামዱሊላህ እስልምና ውስጥ ገብታችሁ ከእስልምና ስትወጡ ቤት ክራይ ነው እስልምና ተከራይታችሁት ነው። አላህ ሱብሓነሁ ወተዓላ ገንዘብ ክፈሉ ለእስልምና ተብላችሁ ነው። እኔ እኮ በቃ አልহামዱሊላህ አልተሳካላቸውም። ለሁሉም ነገር አልተሳካላቸውም። እስልምና ለሐራም ለመስራት አይመችም፣ መጠጥ ለመጠጣት አይመችም። እንደፈለጉ የሰው ነፍስያ እንደምታዘው ለመሆን ስለማይመች ከእስልምና ይወጣል። እኔ አሁን ልቤን ከእስልምና ልውጣ ብል አላህ ያሳዝነኛል። ምክንያቱም ብዙ ነገር አድርጎልኛል። ለሱ ብዬ ሳይሆን ለአንድ ለነፍሴ ብዬ ነው የማምነው አላህን። እስልምና ውስጥ ምገባው የማምነው ገባችሁ? እስልምናን የምማረው ምንነቱን የምማረው ለራሴ ብዬ ነው እንጂ ለህዝብ ብዬ አይደለም። ህዝብ ከፈለገ በአናቱ ይተከል። ምክንያቱም ከህዝብ የበለጠ የህዝብ ጌታ አላህ አለኝ። ያ በኮመንት የሰደበኝ ሰውዬ የሱ ጌታ እኔ አለኝ። ሜቢ በኔ ላይ ያልተገኘውን ነገር ያ ሰውዬው ብሎ ይሰድበኛል። ገባችሁ? በኔ ላይ ያልተገኘውን ነገር ያ ሰውዬ ብሎ ይሰድበኛል። ግን አላህ ያቅልኛል እሱን ነገር ማለት ነው። ሰዎች ይሳደቡ፣ የፈለጉትን ነገር ይበሉ፣ ይጥሉኝ ከፈለጉ መፍታቸው ነው። የነሱን ህይወት አይደለም የምኖረው፣ የራሴን ህይወት ነው የምኖረው። ሰዎች ይጥሉኝ እንደፈለጉ